የመጡና በአጋጣሚ በመካከላችን የተገኙ ክቡራቱ ታከለ ኡማ ወደ መድረክ ቀርበው ሰላምታ እንዲያቀርቡላችሁ እና አጋጣሚውን በመጠቀም ለእናንተ ከሰላምታም ዘለግ ያለ ነገር ሊነግሯችሁ ከፈለጉ በጥሞና እንድትከታተሉ ጠይቃለሁ። አመሰግናለሁ። እንዴት ዋላችሁ? የሃይማኖት አባቶች፣ የሀገሬ ልጆች ኢትዮጵያውያን በጣም ወዳችኋለሁ፣ አከብራችኋለሁ። በተለይም ደግሞ ጓደኞቼ የዲሲ ግብረ ኃይል ማለት ነው። በነገራችን ላይ ጓደኛሞች ነን። አሁን ምስጢር ካወጣው በኋላ እንዳትገመገሙ። ዋናው ከፊታችሁ ሆንኩበት ዛሬ መሄድ የነበረብኝ ከሁለት ቀን በፊት ነበር። ነገር ግን ወንድሜ ፍጹም ኢትዮጵያውያን ወገኖቼ ይሰበሰባሉ፣ ይመጣሉ፣ ወደ ቤታቸው እናገኛቸው ስለኝ በጣም ነው ደስ ያለኝ። የመጣንበት ምክንያት አንዳንዶቻችሁ አይታችሁ እንደሆነ አላውቅም። አዲስ አበባ ከተማችን፣ ከተማችሁ፣ ሀገራችን ኢትዮጵያ አሁን በያዝነው የለውጥ ሂደት ላይ አንድ ትልቅ እናንተም የምትመኙት የምትፈልጉት እኔም እንዳንድ ኢትዮጵያዊ ከተማችን እንዴት ሆነ የሚፈልጋት ይህ ሀገር ደግሞ በጣም አድጓል። የተማሩ ሰዎች አሏቸው እንደናንተ በጣም ቆንጆ ቆንጆ ኢትዮጵያውያን ያሉበት ሀገር ስለሆነ የተወሰኑ ከተሞችን አይተን ከዛ ተነስተን አዲስ አበባችንን የጋራ ከተማችን እንዴት አድርገን እንደምናቃና ከተወሰኑ ስቴቶች ጋር ስናወራ ነበር፣ ዩኒቨርሲቲዎች ስናወራ ነበር። በነገራችን ላይ የከተማ ኃላፊነት ብቻ ሳይሆን የአዲስ አበባ ዩኒቨርሲቲ ቦርድም ስለሆነ ለነሱም እዛም እንደተማረ ሰው አንድ ነገር ማድረግ ያለብኝ ብዬ ስዞር አንድ ነገር አስብ ነበር። የዛሬ ፕሬዚዳንት ኦባማ ካምፔን ሲያደርግ እዚህ ከተማ ነበርኩ ለተወሰነ ጊዜ የዩኒቨርሲቲ ተማሪ ሆኜ። ስለዚህ ሀገር ለእናንተ መናገር አያስፈልግም፣ ስለኖራችሁበት፣ ስለሰራችሁበት፣ ደግሞም ስለተወለዳችሁበት ግን ይሄ ሀገራችሁና ከተማችሁ ግን አይደለም። ሀገራችሁ ኢትዮጵያ፣ ከተማችሁ አዲስ አበባ። ስለዚህ የጋራ ሀገራችን የጋራ ከተማችን አንድ ላይ ተነጋግረን ከማሳደግ ውጪ አማራጭ የለም። ክቡር ጠቅላይ ሚኒስትር ባለፈው ጊዜ ሲመጡ ደግሞ ንፉግ እንዳልሆን በሳቸው ስም እኔ ምስጋና ላቀርብላቸው። ምክንያቱም በኢትዮጵያ ታሪክ ምናልባት ከጃንሆይ ቀጥለው ከአፄ ኃይለ ሥላሴ ቀጥለው ኢትዮጵያኖች ወጥቶ መሪ ብሎ የተቀበሉት ክቡር ጠቅላይ ሚኒስትር ስለሆነ ማለት ነው። ምናልባት ይሄ በታሪክ ስለምጻፍ የታሪኩ አካል ስለሆነ እኔም ደስተኛ ነኝ፣ እናንተም ደስተኛ ለሆናችሁ አውቃለሁ። አንድ ነገር ወደዚህ መምጣቴ ሳይቀር ከኔ ጋር ከመጡት 8 ሆነን ነበር የመጣ ነው። ግማሹ ተመልሷል፣ 3 ሆነን ቀርተናል። የከንቲባ ጽሕፈት ቤት ኃላፊ በእናንተ ሀገር ደግሞ ቺፍ ኦፍ ስታፍ የምትሉት ወይም ደግሞ ፕሬስ ሴክሬታሪያችን ከኔ ጋር አለ። አንድ ነገር ዲዲኬት እናድርግ ያልኳቸው እንደዚህ ሴይ ኦኬ፣ ለዚህ ሀገር ላላችሁ ኢትዮጵያውያን ብቻ የሚሰራ ኦፊስ ዲዲኬት እናደርጋለን። ለምን ነው እንደዛ የምናደርገው? ለምንድን ነው እንደዛ የምናደርገው? ወደ ከተማ አስተዳደር ስትመጡ የኛ ቢሮክራሲ እንዳያግዳችሁ ስለሚፈልግ ማለት ነው። የጋራ ከተማችን እሱን እናደርጋለን። ብዙ ነገር እንዳልናገር ከአንድ ወር ምናልባት ከ2 ወር በኋላ ወደ 7-8 ስቴቶችን ከኢትዮጵያ ወንድሞች ጋር ቁጭ ብለን ለመነጋገር የአንድ ዓመት ስራችን ሪፖርት ለማድረግ ቀጣይ አዲስ አበባ ምን ልትመስል እንደምትችል ልናሳያችሁ ቁጭ ብለን እንደ አንድ ዜጋ ልንነጋገር ቀጠሮ ይዘናል። ባንኮች ከኛ ጋር አሉ፣ ኢትዮጵያ አየር መንገድ ከኛ ጋር አለ፣ ሪል ስቴት ዴቨሎፐርስ አሉ ከኛ ጋር፣ እናንተም አላችሁ። ይሄኛውን ፕሮግራም ኦልሬዲ ኦርጋናይዝ እናደርጋለን ያሉ እዚህ የተወለዱ ኢትዮጵያውያን ኦልሬዲ ኢኒሼቲቭን ወስደዋል። እኔ በጣም ደስተኛ ነኝ ስላገኘኋችሁ። እንግዲህ ጋሽ ጸጋዬ ጎቴ አንድ ነገር ይላል፣ እሱን ትቼ ልጨርስ መሰለኝ ብዙ እንዳላወራ አይደለም። ለጀግና የመጨረሻ ቃል ተውለት ይላሉ።
እኔ እንደዚህ ዲሲ or Virginia the whole ነፃ ሆኜ እንዲንቀሳቀስ እንደ ማንኛውም ዜጋ ኢትዮጵያዊ ከዚህ በፊት የነበረው ስለምታውቁ ማለት ነው አይደለ? ለሀገራችን አንድነት፣ ለሰላም፣ ለፍቅር በተለይ የሃይማኖት አባቶች ልትጸልዩ ይገባል። ከምንም በላይ የሚያስፈልገን አንድነት ነው። መቼም በዚህ ሀገር እንደምትቀኑ አውቃለሁ። ፖዚቲቭ በጣም መልካም በሆነ መልክ እኔም ቀናለሁ። አባቶቻቸው እንዴት የሚገርም ሀገር እንደገነቡላቸው ልጆቻቸው ደግሞ እንዴት ቴክ ኦቨር አድርገው እንደሚሰሩ እኛ ደግሞ እግዚአብሔርም የሚገርም ሀገር ሰጥቶን ሰዎችም ልፋታቸውን ሁሉ ነገር አቅርቦበት እኛ ደግሞ ዛሬ ያለን በታሪክ አጋጣሚ ደግሞ የዚህ ታሪካዊ ጉዞ አካል ስለሆነ በጸሎት እንዲታገዙ ምክንያቱም ጸሎት ጉልበት እንዳለው ስለማመን ከምንም በላይ ግን የምለምናችሁ ወገኖቼ ሁሉ ነገር ያልፋል። የማያልፍ ነገር የለም። የማያልፍ ግን ትውልድ የሚቀጥል ትውልድ ሀገር ግን ሀገር ሆኖ ይቀጥላል። እሱ አንድ እናት ሀገር አንድ ሀገር ያለን ህዝቦች መልካችን አንድ አይነት ቋንቋችን ሲደመር መጨረሻው አንድ አይነት ሁሉ ነገራችን አንድ አይነት የሆነን ሰዎች አሜሪካም ኖርን ዩሮፕ አፍሪካ ኖርን የትም ኖርን we are Ethiopian after all. And we have to strive to make the great nation in Africa, and we are striving to do the same. And the Prime Minister is really doing some amazing job, and we are supporting him. እናንተም ይሄን ስለምትሰሩ አምናለሁ። እግዚአብሔር ያክብርልን። አመሰግናለሁ።